ኤፕሪል 26 1986 በሶቪየት ህብረት ውስጥ ጸጥ ባለችው የፕሪፒያት ከተማ ላይ ሰዎች በሰላም ተኝተው ነበር። ታሪክን ለዘላለም ሊለውጥ የሚችል ነገር ተከሰተ። ከሌሊቱ 7:23 ላይ በቼርኖቢል የኒውክሌር ኃይል ማመንጫ የሚገኘው ማብላያ ማንም ሰው ሊያስበው በማይችለው መንገድ በኃይል ፈነዳ። በሌሊት ሰማይ ላይ ገዳይ የሆነ የጨረር ደመና ወጣ። የማይታይ የማይቆምና ጸጥ ያለ ገዳይ መሳሪያ ነበር። በዚህ ምሽት በኒውክሌር ማመንጫው ላይ የተከሰተው በእርግጥ ምንድን ነው? በዝምታ በሺዎች የሚቆጠሩ ሰዎች ለምን ተሰዉ? አንድ ስህተት አንድ ሙሉ ከተማን በጊዜ ሂደት ወደ መናፍስት ከተማ እንዴት ሊቀየር ቻለ? ይህ በሰው ልጅ ታሪክ ውስጥ እጅግ የከፋው የኒውክሌር አደጋ ታሪክ ነው። የቼርኖብል አደጋ አሳዛኝ ሁኔታ። ሰላም የዩቱብ ተከታታዮቻችን፣ ዛሬ ለየት ባለ አቀራረብ አዲስ ታሪክ ይዘን ተመልሰናል። ተጨማሪ ዶክመንተሪዎችና ያልተነገሩ ታሪኮችን ለማግኘት ላይክ፣ ሼር እና ሰብስክራይብ በማድረግ ቻናሉ ቤተሰብ ነው። ወደ ታሪካችን እንመለስ። የቼርኖብል አደጋ እንዴት እንደተከሰተ ለመረዳት በ1980ዎቹ የነበረውን ዓለም መረዳት አለብን። የቀዝቃዛው ጦርነት ግለት ከፍተኛ ደረጃ ላይ ደርሶ ነበር። የሶቪየት ህብረት ከምዕራቡ ዓለም ጋር የማያቋርጥ የጦር ውድድር ውስጥ ገብታ ነበር። የጦር ሜዳው ወታደራዊ ፍጥጫ ብቻ ሳይሆን የቴክኖሎጂን ፉክክር ነበር። የኒውክሌር ኃይል ለሶቪየቱ ዓለም የበላይነት ዋነኛው ምልክት ነበር። እንከን የለሽ ወሰን የሌለው የኃይል ምንጭ እንደሆነ ይነገራል። በአብዛኛው የኒውክሌር ኃይል ማመንጫ ክምችት የሚገኘው በዩክሬን የሚገኘው የቼርኖብል ፋብሪካ ነበር። ግዙፍ፣ ዘመናዊ እንዲሁም የሶቪየት የምህንድስናን ጥበብ ያሳየ ድንቅ ፈጠራ ነበር። በ1986 ሪአክተር 4 ወይም አራተኛው የኒውክሌር ማብለያ በፋብሪካው ላይ ካሉት አዲሱና በጣም ኃይለኛው እንዲሁም ፈጣን ሪአክተር ነበር። ለአገሪቱ የኩራት ምንጭ የሆነው ፕሮጀክትም ነበር። ነገር ግን ከዚህ ኩራት በስተጀርባ ይህ ፕሮጀክት ለህዝቡ የተደበቁ ብዙ ሚስጥሮች ነበሩት። እንቆቅልሽ የሆኑ ጉድለቶችና ሕጸቶች የነበሩት ፕሮጀክት ነበር። ሪአክተር 4 ወይም 4 ቁጥሩ ማብላያ የኃይል ማመንጫ ብቻ አልነበረም፣ የተጠመደ አደገኛ ቦምብም ጭምር። የሚገርመው እውነታ የቼርኖብል ፋብሪካ ለአደጋ እንዲጋለጥ ያደረገው የሴፍቲ ሁኔታውን ግምገማ በሚያደርጉበት ጊዜ ነው። ዋናው ዓላማ የነበረው ኃይል በሚያንስበት ጊዜ በቂ የኤሌክትሪክ ኃይል ማመንጨት እንዲችል ማድረግ ነበር። ነገር ግን ሙከራውን ለማስኬድ ኦፕሬተሮቹ አውቶማቲክ የደህንነት ስርዓቶችን ማቋረጥ ነበረባቸው። ይህም አደጋ ቢከሰት ሙሉ በሙሉ ከኦፕሬተሮቹ ቁጥጥር ውጭ ይሆናል ማለት ነው። በዓለማችን ላይ እጅግ አደገኛ የሆነን ኬሚካል እንዲሁም በአንድ ስህተት ዓለምን ሊያጠፍ የሚችል ነገር በግዴለሽነት እንደዚህ አይነት ውሳኔ ይወሰናል የሚል ጥያቄ ያስነሳ ጉዳይ ሆኖ ቆይቷል። ሙከራውን ለማጠናቀቅ ዋና አለቆቻቸው ከፍተኛ ግፊት የተነሳባቸው ኦፕሬተሮቹ የኒውክሌር ማብላያውን ወደ እጅግ እንዲሁም ወደ ያልተረጋጋ የኃይል ሚዛን እንዲያሻቅብ አደረጉት። የኃይል ደረጃው በአደገኛ ሁኔታ ዝቅ ብሏል። ይህን ለማስተካከል ሁሉንም በሚባል መልኩ የመቆጣጠሪያ መስመሮችን አጠፉ። ይህም የኒውክሌር ኃይልን ለማመንጨት የሚረዳውን እንዲሁም ዋነኛ ንጥረ ነገር የሆነውን የዩራኒየም ክምችትን ከመጠን በላይ እንዲመረት ያስገድዳል። ከሌሊቱ 7:23 ላይ የኒውክሌር ኃይሉ ከተቀመጠው ገደብ በላይ ጨመረ። ከፍተኛ ድንጋጤ በኦፕሬተሮቹ ላይ ተንሰራፋ። ኦፕሬተሮቹ ለአደጋ ጊዜ የተዘጋጀውን ቁልፍ ተጫኑት። ይህም በአደጋ ጊዜ ወይም ብልሽት ቢያጋጥም ሙሉ በሙሉ የኃይል መስመሩን ለመዝጋት የታሰበ ነበር። ነገር ግን ገዳይ በሆነና ሚስጥራዊ በሆነ ዲዛይን ጉድለት ምክንያት ያልታሰበው ነገር ተከሰተ። በምድራችን ላይ አንድ ማዕድን አለ። ይህም ማዕድን ግራፋይት ይባላል። ግራፋይት የሚባለው ማዕድን የተለያዩ ባትሪዎችንና መካከለኛ ኃይል ሊያመነጩ የሚችሉ ፕሮጀክቶች ላይ የሚጠቀሙት ንጥረ ነገር ነው። ይህም እስከ 330 ዲግሪ ሴንቲግሬድ ያለን ሙቀት መቆጣጠር ይችላል። የሚገርመው ደግሞ የኒውክሌር ሙቀት መጠን ከ1000 ዲግሪ ሴንቲግሬድ በላይ ነው። ግራፋይት ሊቋቋሙ ከሚችለው 3 እጥፍ የሙቀት መጠን አለው። በዓለም የምህንድስና ታሪክ ውስጥ እጅግ አስከፊ ስህተት የተፈጸመበት አደገኛ ፕሮጀክት ነበር። ሙቀትን ለመከላከል የተገጠመው ግራፋይት ይባስ ብሎ ኃይሉን ከቁጥጥር ውጭ አደረገው። ከ1000 ቶን በላይ የሚመዝነው የኒውክሌር ማብላያ በእኩለ ሌሊት ላይ ፈነዳ። ታሪክን ገታ ላድርግና አንድ ነገር ልጠይቃችሁ። ስንቶቻችን ስለ ራዲዮ አክቲቭ ጨርሰን ሰምተን እናውቃለን? ራዲዮ አክቲቭ ማለት ያልተረጋጋ ንጥረ ነገርን በተፈጥሯዊ መልኩ የሚያስተካክልበት ዑደት ነው። ይህም በቀላል ምሳሌ አንድ ቤት ሆኖ እንዲቆይ ምሰሶ ያስፈልገዋል። ኒውክሌር ደግሞ ኃይል ሊያመነጭ ራዲዮ አክቲቭ ያስፈልገዋል። ያለዚህ ጨረር መብላላት አይችልም። ኃይሉን አምቆ እንዲይዝ የሚያስችለውም ይህ ጨረር ነው። በሁለት መንገዶች ሊከሰት ይችላል።
አንደኛው በተፈጥሮ መንገድ ሲሆን ሌላኛው ደግሞ በሰው ሰራሽ በሆነ መንገድ ይከሰታል። ይህም የኒውክሌር ኃይልን ለማመንጨትና አቶሚክ ቦምቦችን ለማምረት ይረዳል። በተቃራኒው በጥንቃቄ ካልተያዘ እጅግ አደገኛ መሳሪያ ነው። ምክንያቱም ይህ ጨረር እንደማይታዩ ጥቃቅን ጥይቶች ነው። ገዳይነቱም እጅግ የከፋ ነው። አንድ ሰው ለዚህ ጨረር ከተጋለጠ በቆዳው ውስጥ በመግባት የደም ህዋሶችን ያደቃል። በጥቂት ቀናት ውስጥ የበሽታ መከላከያ ስርዓቱን ያዳክማል። የሰውነታችን የውስጥ አካላትን ሙሉ በሙሉ ከጥቅም ውጭ ያደርጋል። ሰውነት በቀላሉ መስራት ያቆማል። ብዙም ሳይቆይ የሰውየው ህይወት ሊያልፍ ይችላል። ይህን የነገርኳችሁ አሁን ለሚመጣው ታሪክ እንደ መንደርደሪያ እንድትይዙት ያህል። በደቂቃዎች ውስጥ የመጀመሪያዎቹ ምላሽ ሰጪዎች በቼርኖብል አቅራቢያ ያሉ ነዋሪዎች ነበሩ። የፈነዳው እሳት ተራ ኤሌክትሪክ ብልሽት እንደሆነ ገምተው ነበር። ማንም ሰው ግልጽ የሆነ አደጋ ላይ እንዳሉ አልነገራቸውም። የከተማው ነዋሪዎች ከፍተኛ የሬዲዮ አክቲቭ ጨረር አምቆ የያዘውን የግራፋይት ቁርጥራጮችን ከመንገዳቸው ላይ እንደ ማንኛውም ቆሻሻ ማጽዳት ጀመሩ። አሁንም ድረስ ምንም የሚያውቁት ነገር የለም። በዩራኒየም የተበከረ አየርን እየተነፈሱ ነው። ብዙም ሳይቆዩ ያልተጠበቀ ነገር ተከሰተ። ሰዎቹ በአፋቸው ውስጥ እንግዳ የሆነን የብረት ጣዕም ስሜት ይሰማቸው ጀመር። ከዚያም ኃይለኛ ወደሆነ የማቅለሽለሽ ስሜት ተቀየረ። ቆዳቸው ወደ ተፈጥሯዊ ወዳልሆነ ቀይ ከለር መለወጥ ጀመረ። ለማመን የሚከብድ አስፈሪ ክስተት አጋጠማቸው። ነዋሪዎቹ የቼርኖብል አደጋ የመጀመሪያዎቹ መስዋዕቶች ሆኑ። እሳቱ ወደ ሌሎች 3 የኒውክሌር ማብላያዎች እንዳይሰራጭ እሳቱን ተዋግተው አውሮፓንና ዓለምን የማይታሰብ የከፋ ዕጣ ፈንታ አደሩ። ለጀግንነታቸው ያገኙት ሽልማት ሞት ብቻ ነበር። አብዛኛዎቹ በጥቂት ሳምንታት ውስጥ በሞስኮ ሆስፒታሎች ውስጥ በአሰቃቂ ሁኔታ ሞቱ። ነገር ግን ጉዳዩ በዚህ ብቻ አላበቃም። ሌላ ቀውስ ይዞ ተከሰተ። ቅዳሜ ጠዋት ከ2 ማይል ርቀት ላይ የምትገኘው የፕሪፒያት ከተማ ላይ 50,000 ሰዎች እንደተለመደው የዕለት ተዕለት እንቅስቃሴያቸውን እያከናወኑ ነው። ይህ ከተማ የተገነባችው በተለይ ለፋብሪካ ሰራተኞችና አብሯቸው ለሚኖሩ ቤተሰቦቻቸው ነበር። ልጆች በራዲዮ አክቲቭ ፍርስራሾች እየተጫወቱ ነው። አንዳንዶቹ ከሰማይ ላይ የሚወርደውን የሚያበራውን ብናኝ ለመያዝ ይጣጣራሉ። ግዛቱ ሙሉ በሙሉ ጸጥ ብሏል። ባለስልጣናቱ የጨረር መጠኑ ገዳይ መሆኑን ያውቁ ነበር። ነገር ግን ድንጋጤ እንዳይፈጠር ሕይወት እንደተለመደው እንዲቀጥል አዘዙ። ከቦታው ለቀው እንዲወጡ የታወጀው ትዕዛዝ እስኪመጣ ድረስ 36 ሰዓታትን ፈጅቷል። ነዋሪዎች በ3 ቀናት ውስጥ ጓዛቸውን ጠቅልለው እንዲወጡ ተወሰነ። የቤት እንስሳዎቻቸውን፣ የማስታወሻ ፎቶቻቸውን እና የድሮ ሕይወታቸውን በፍጹም ላይመለሱ ጥለው ሸሹ። ፕሪፒያት በአንድ ሌሊት የሙት ከተማ ሆነች። ይሄ ሁሉ ነገር ሲከሰት ሶቪየት ህብረት የለመደውን ፕሮፓጋንዳ ተጠቀመ። ሁሉም ነገርም መካድ አማራጭ ሆነ። የአካባቢው ባለስልጣናት የስልክ መስመሮችን ቆረጡ። የኒውክሌር ማብላያው ላይ ምንም አደጋ እንዳልተፈጠረ አስተባበሉ። ነገር ግን ጨረር የሚባለው ነገር ምንም ድንበርን አያከብርም። ከ2 ቀናት በኋላ በ600 ማይል ርቀት ላይ የምትገኘው ስዊድን ላይ በሚገኝ የኒውክሌር ፋብሪካ ውስጥ ያሉ ሰራተኞች በልብሳቸው ላይ ያልተለመደ ከፍተኛ ጨረር አገኙ። ጨረሩ ከምስራቅ እየነፈሰ ከሚመጣ ንፋስ ላይ ያገኙት ሲሆን ሶቪየት ደብቃ ያቆየችው ምስጢር ወጣ። በዓለም አቀፍ ድንጋጤ የተከበበው የሶቪየት መንግስት እውነቱን ለዓለም ለመናገር ተገደደ። ነገር ግን ውሸቶቹ ቀድሞውኑ በሺዎቹ የሚቆጠሩ ሰዎችን ሕይወት ቀጥፏል። በታሪክ ውስጥ ታላቁን ሰው ሰራሽ አደጋ ለማጽዳት የሀገሪቱ መንግስት ከ600,000 በላይ ያቀፈ ሰራዊት አሰባስቦ ነበር። ይህም ሰራዊት ራሱን ለመሰዋት የተዘጋጀ ነበር። ያለ እነሱ አህጉሪቱ እንዲሁም ዓለም ለመኖሪያ የማትሆን ቦታ ትሆን ነበር። የሶቪየት ህብረት በቼርኖብል አደጋ 31 ሰዎች ብቻ እንደሞቱ ተናግሯል። ዛሬም ቢሆን በግትርነት የሚገልጹት ቁጥር ነው። ነገር ግን ገለልተኛ ግምቶች እንደሚያሳዩት በካንሰርና በጨረር መጋለጥ ምክንያት የሞቱ ሰዎች በሺዎች የሚቆጠሩ ምናልባትም በ10 ሺዎች የሚቆጠሩ ይሆናሉ። ዛሬ 1000 ካሬ ማይል የሚሸፍነው የፕሪፒያት ከተማ የህይወት አየር የሌለበት የሙት መንደር ሆኗል። ለሰው ልጅ ህይወት በጣም መርዛማ ቦታ፣ ነገር ግን በተፈጥሮ የተከበበ የዱር እንስሳት መናኸሪያው ነው። ቼርኖብል የሶቪየት የቅዠት ዓለምን የሚገልጽ ግልጽ ቦታ ነው። የአንድ ግዛት ውድቀትን ያፋጠነ ክስተት፣ ዓለም ስለ ኒውክሌር ያለውን አመለካከት ሙሉ በሙሉ የቀየረ ክስተት ነበር። ቼርኖብል የኒውክሌር አደጋ ብቻ አልነበረም። ስለ ሚስጥራዊነት፣ ስለ እብሪት እና ስለ ሰው ስህተት ዋጋ ማስጠንቀቂያ ነበር። የኒውክሌር ማመንጫዎቹ አሁን የሉም። ነገር ግን ጨረሩ ላይጠፋ እስከ መጨረሻው ቀርቷል።
ለዛሬ የነበረን ታሪክ ይህንን ይመስላል። ታሪካችንን ከመዝጋታችን በፊት ይህንን ፊልም እንድትመለከቱ እጋብዛችኋለሁ። የፊልሙም ርዕስ ቸርኖብል ተብሎ የሚጠራ ሲሆን አጠር ያለ ድራማ ሲሪየስ ነው። ይህንን ፊልም በመጋበዝ እሰናበታችኋለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው።